በሙስና ወንጀል የተጠረጠሩ 130 ግለሰቦች በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን አስታውቋል። ኮሚሽኑ የሙስና ወንጀሎችን መመርመር ከጀመረ በኋላ ከህዝብ ከመንግስትና መንግስታዊ ካልሆኑ ተቋማት 260 የሚሆኑ የሙስና ወንጀል ጥቆማዎች ደርሰውታል። ኮሚሽነር ጄኔራል ልዩ አማካሪ ኮማንደር ደስታ አስመላሽ በሰጡት መግለጫ እንዳስታወቁት በሙስና ወንጀል ከተጠረጠሩ 260 ግለሰቦች መካከል 130ዎቹ በቁጥጥር ስር ውለዋል። ከነዚህ ውስጥም 13 ተጠርጣሪዎች ላይ የሀብት ንብረት እገዳ መጣሉን ተናግረዋል። በ8 ትላልቅ አክሲዮኖች፣ በ4 ህንጻዎች፣ በ49 ተሽከርካሪዎች፣ በ22 መኖሪያ ቤቶችና በ2 ፋብሪካዎች ላይ እገዳ መደረጉንም ኮማንደር ደስታ ገልጸዋል። የተቀሩት የሙስና ወንጀል ተጠርጣሪዎች ደግሞ በቁጥጥር ስር ውለው ምርመራ እየተደረገባቸው ሲሆን ከተጠርጣሪዎቹ መካከል የመንግስት አመራር አካላትና ባለሙያዎች እንደሚገኙበትም ነው የገለጹት። በዚህ ሳምንት መጀመሪያ ላይ አዲስ አበባ ፖሊስ ኮሚሽን በሙስና ወንጀል የተጠረጠሩ 125 ግለሰቦችን ከትናንት በስቲያ በቁጥጥር ስር አውሏል።